አልተሳሳትክም። ቆይ እንዴት ስትይ እንዴት መጣሽ? ልመለስ እንዴ? የሆነ ነገርማ ሳይኖር አይቀርም። ምንድነው? ለምን መጣሽ? እጄን ለመስጠት ነው የመጣሁት። እንዴት? ስትፈልጉኝ ስለነበር እጄን ልሰጣችሁ መጣሁ። እኛ ስንፈልግሽ ጠፍተሽ ኖረሽ አሁን እጅ መስጠቱ ምን አመጣ? ከእናንተ ጋር ድብብቆሽ መጫወት ሰለቸኝ። ጥሩ፣ በኋላ ፍተሻ እናካሂዳለን። አሁን ተረጋግተሽ ተቀመጪ። ምን ሆናችኋል? አሁን ለምን እንደመጣሽ መናገር ትችያለሽ? እኔ ምንም የምናገረው ነገር የለም። እንደዛ ከሆነ ለምን እዚህ ድረስ መጣሽ? ስትፈልጉኝ ስለነበር ለምን እንደምትፈልጉኝ ልጠይቃችሁ ነው የመጣሁት። ጥሩ፣ ለጊዜው እዚህ ትቆያለሽ። ደስ ይለኛል። ደስ ይለኛል ማለቴ አስፈላጊውን ነገር አድርጋችሁ ትለቁኛላችሁ ብዬ ነው። አንድ ጊዜ ውጪ ትጠብቂ። ባመልጥስ? እርግብ፣ ለቀልድ ነው እንደ መጣሽው? እሺ ቀጣ የሆነ ልክ ያልሆነ ነገርም አለ። በትክክል አንደኛ እዚህ መምጣቷ፣ ሁለተኛ ነገር ደግሞ መረጋጋቷ። አንቺ ያልሽው ነገር ልክ ሳይሆን አይቀርም። እና ምንድነው የምናደርጋት? ለጊዜው ማረፊያ ቤት እንድትቆይ ማድረግ ይኖርብናል። ከነ ወይዘሮ ሜላት ጋር መገናኘቷ ጥሩ አይመስለኝም። በትክክል ሌላ ክፍል እናቆያትና መረጃዎችን እናሰባስባለን። በጣም ጥሩ፣ አድርሻት ልመለስ። ጥሩ። ማንሽ ምን ነው? ሃይ እይታሽ ሙድ የለውም። ጆሮ። አቤት መክሊት። ምን ሆነሃል? ምን ሆንኩኝ? ራስ ላይ ያለውን ለውጥ ግን ልብ ብለሃል? ማለት እኔም ማቀው ጆሮ ይሄ አይደለም። እንዴት? እኔም ማቀው ጆሮ ስቆ የሚያስቀኝ ፈገግታው ብቻ ልብ የሚያጠግብ ነው። ሁለታችንም እኮ ተጓዥ ነን ስትል ሁለታችንም እኮ ከትላንት ተሻግረን ነው እዚህ ጋር የተገኘነው። እናማ ከትላንት ዛሬ ስንሻገር መጥተው ያቆሰሉን በጣም ብዙ ቁስሎች ነበሩ። ጆሮ ምንድነው ቆይ የምትወረው? የነበርኩበት የሆነ ህይወት ነበር እና ከዚህ ወጥቼ ከዚህ መገኘቴ በጣም ረብሾኛል። ቀደም የተናገርከው ግን ትርጉሙ እንደዛ አይመስለኝም። ትክክል ነሽ፣ ግን ደግሞ አንቺ ምንም አልሆንም ብለሽ ለራስሽ ንገሪው። እሺ የሆነ ነገርም ሆነሃል። ሆኛለሁ፣ ግን ያንቺ መጨነቅ ምን ጥቅም አለው? ማለት እኔ ላንተ ጥቅም የለኝም ማለት ነው? ሆይ እኔ አንቺን ሳይሆን ጭንቀትሽ ነው ጥቅም የለውም ያልኩት። ምንድነው ቆይ የነካ ንግግር ሁሉ እኮ አማርኛ ይመስላል። ብታይ ዩኒቨርሲቲ ገብቼ ነበር እና ለዛ ነው ንግግሬ ሁሉ የተቀየረብሽ። ጆሮ ወዳት ያዝ በእናትህ። ዛሬ ጭዌው አላማረኝ በሄድ ሳይሻል አይቀርም። ምንም ሁን ምንም፣ እኔ ግን ደስተኛ እንድትሆን ብቻ ነው የምፈልገው። ችግሩ የኔ ደስታ እንኳን ባንቺ በኔም አልተገኘምሽ። ጆሮ ግን ምንድነው? እኔ ነኝ ወይስ እሱ ነው ቋንቋ የቀየረው? ለምንድነው መግባባት ያቃተኝ? አረ በያምነሽ ሲጋራውን ስጭኝ እንጂ እንዴ! አሁን አንዴ ሰጠኝ። አንተ ደግሞ ጨረስከው እኮ ያየው ነው። ችጋራ ሰሚ በያ ምንድነው? ቆይ ለምንድነው የተከሰታችሁት? ማለት ለረጅም ጊዜ ጠፍታችሁ ነበር። አሁን ለምን መጣችሁ? ጎዳና እኮ ቤታችን ነው። ወደ ቤታችሁ ለምን መጣችሁ ይባላል? ተምቹ በእናትህ ሙድ አትያዝ። አረ ሙድ እያያዝኩ አይደለም ጉርፍ። ታዲያ ያንን ከመሰለ ላይፍ በድንገት ተመንጨቃችሁ ጎዳና ላይ ዝም ብላችሁ ነው የተከሰታችሁት? ባለፈው ነገርኳችሁ አይደል እንዴ? ቆይ ደግሞ ባለፈው ምን ነገረኝ ነበር? ጉርፍ ቆይ አንተ የማስታወስ ችግር አለብህና እኔ ያወራሁትን ሁሉ መድገም አለብኝ? ባክህ እንዳልነገርከኝ እርግጠኛ ነኝ። ባለፈው ስላጎቴ ምናምን አልተወኳችሁ እና እሱን ረሳኸው የምትለው? አዎ ረስተዋል። አረሳሁትም ባክህ። ግን አሁን የሆነ የምትሸሹት ነገር እንዳለ እርግጠኛ ነኝ። ጎርፉ ተምቹ ሁለታችሁም ስልካችሁን አጥፍታችኋል። እርግጠኛ ነኝ የሆነ ነገር አለ። ለምን ጆሮን አትጠይቀውም? ምን ብዬ? ለምን ተከሰታችሁ ብለህ ነዋ። ከዛማ ድጋሚ እንዳትጠይቀው ምላስን ይቆርጥላል። ቆይ አንተ ብትነግረኝ ምን ችግር አለ? እኔ እኮ ብራዘር ነኝ። ጎርፉ ፉድ ፍለጋ ነው አይመጣ ነው? አዎ እና
ዝም ብለን ፉዳችንን እንፈልግ። ካልሆነ ለምን መጣችሁ ምናምን እያለ እያስጨነቀን ነው ብዬ ለጆሮ ነግሯለሁ። ከዚህ አካባቢ ነው የሚሰርዝ። እሺ በቃ ተው፣ እኛ ራሳችንን እንጠይቀዋለን። ሲጋራ ትፈልጋለህ? አልፈልግም እባክህ እንሂድ። ቆይ አንቺ ምግቡ ሳይደርስ ነው እንዲጠራሽ? እባክህ ለድንብላል ነግሬያታለሁ። አሁን ታመጣለች። ሀናስ? አይ አልመጣችም። አልመጣችም ማለት አልመጣችም ነው። ቆይ ዛሬም አባቷ ጋር ሄዳ ነው? አይመስለኝም። እንዴ ሰላምዬ፣ እና የት ሄዳ ነው? አልነግርህም። ቆይ ሀና ምን ሆነች? ምንም አልሆነች። ቆይ አንቺ የት እንዳለች ለምን ደሞ አትነግሪኝ? ከማን ጋር እንደሆነች ከነገርኩማ አንቺስ መቼ ነው ፍቅረኛ የሚኖርሽ ብለህ ትቀልድብኛለህ። ስለዚህ ከፍቅረኛዋ ጋር እንደሆነች አትነግሪኝም ማለት ነው? አዎ አልነግርህም። ሰላምዬ፣ ቆይ ግን አንቺ ለምን ፍቅረኛ የማይኖርሽ? ምናሴ ስቀልድ ነው እንጂ በዚህ ሁኔታሽማ አንቺ ማንንም አያገባሽም። አንተ ልጅ ግን ለምን አታርፍም? አንቺ እኮ ነሽ ከፍቅረኛዋ ጋር እንደሆነች አልነግርህም ያልሽኝ። ሰላም ለዚህ ቤት ፈኒ አንቺ እንዴት ናችሁ? አለን። ግን አንቺ አልመሸም? እየተቆጣጠርካት መሆኑ ነው እንዴ? ምን ችግር አለ ብቆጣጠራት? እኔም በቁም ያስቀራኛል በቃ ብለው ነው እሷንም የምትቆጣጠራት። ምናሴ ደግሞ ምን አደረገሽ? እና እሱ አይደል እንዴ አጠገቤ የደረሰውን ወንድ ሁላ አይኑን ካፈር እየደባለቀ ፍቅረኛ እንዳይኖረኝ አደረገኝ። አሁን እንኳን ያናም እየተጨመረ ስለሆነ በአይኔ ብቻ የምችል አይመስለኝም። እና ምን ልታረጋ ማረ? ጂም ምናምን መግባት ይኖርብኛል። ቆይ እኔ የት እንደቆየሁ አልነገርኩም። እንዴት እንደዛ ታስባለህ? እግዚአብሔር ሲወድሽ ወንፊት የሆነች እህት ይሰጥሻል። ያኔ ምንም አይነት ወሬ አያመልጥሽም። ለማንኛውም ድንብላል ምግቡን ታቀራርብ እንጋራት። ሰላም ይሄንንም ነገርሽ? አንዬ ለኔ ምንም ነገር ባትነግሪኝ ይሻለኛል። ይሄ ፖሊስ የሆነ ልጅ አገላብጦ ነው እኮ የሚመረምረኝ። ወሬ ነው ባይመረምርሽ ስላትነግሪኝ ነው። አሁን ጂታ እሺ አይነሲ ያዝ እንግዲህ አይ በለው ተምቻችን አሁን ጽድት ፍክት ፍርፍር ብለናል። በቃ በያ ወደ ሙዲሽ ተመለሽ ማለት ነው። እንዲህ ይሄን የመሰለ ፈዋ በልቼ ወደ ሙዴ ባልመለስ እሱ ራሱ ይቆጣኛል ማለት ገበለት ይጨፈርለታማ። አሁን በደንብ ነው